ኤቭሪዋን ዛሬ ትምህርት ብሎግን ነው ማሳያችሁ እና ሁላችሁም ሳብስክራይብ ያደረጋችሁኝ ተከተሉኝ። ታንክ እና ሄድን ነው ዛሬ ማትስ አስተማሪ ጠርታን ሄድን። በጣም ደስ የሚል ሲቹዌሽን ነው እና በጣም ደስ ይላል። ምን መሰላችሁ እና በጣም መንገዱ ሩቅ ነው። ቢያንስ የአንድ ሰዓት መንገድ ነው። በአንድ ሰዓት መንገድ ርቄ ሄጄ ነው የማረው እና በድጋሚ በሱ ፍቃድ ነኝ። ሁላችሁም ገብታችሁ ሳብስክራይብ አድርጋችሁ እያንዳንዱ ቪዲዮዎችን ያያችሁ ተከታተሉን። በጣም ደስ የሚል ቦታ ሄደን ነው። በጣም ሩቅ ነውና ሁላችሁም እየተከታተላችሁን ባይዜ ማለት ነው። ዛሬ ማትስ አስተማሪ ነው ጠራችን እና ማትስ የምንማረው በጣም ደስ የሚል ቦታ ነው። ብዙ ነገር እናያለን። አስተማሪው ሲያስተምር አስተማሪዋ ስታስተምር እናያለን። ብዙ ቦታዎችን እያዞርኩ አስጎበኛችኋለሁ። ትምህርት ቤት ምን አይነት ትምህርት ቤት እንደምማር ምን አይነት ቦታ እንዳለ ምናምን እያዞርኩ አሳያችኋለሁና ስለ ትምህርት ቤቱ ብዙ መረጃ እሰጣችኋለሁ። የምማረው አሚዮ ኮሚኒቲ ወይም አርባ ምንጭ ኮሚኒቲ ትምህርት ቤት ነው የምማረው እና ይሄ ዘፈረስት ብሎግ ነው። ሁላችሁም ገብታችሁ ሳብስክራይብ ያደርጋችሁ ምናምን አበረታቱን። ለስጎ ይላል ወዳጄ ለስጎ ብዙ ነገር ነው የምናየው እና ሁላችሁም ሳብስክራይብ ያደርጋችሁ ምንም አይነት ነገር ቢፈጠር ነቨር ጊቭ አፕ ምንም ተስፋ ማስቆርጥን ነገር የለም እና ወደፊት መቀጠል ነው። you have a chance everyone እየደረስን ነው። ያው ቦታው ላይ እየደረስን ነው እና ሁላችሁም ሳብስክራይብ ያደርጋችሁ ተከታተሉን። በጣም ደስ የሚል ቦታ ያው ኑሮ ነው የምንሄደው እና እንደምታይ ለባብሽ ሁሉም ነገር ቆንጆ ነው። በዚህ ይሄ የምታዩት እስር ቤት ነው። የአርባ ምንጭ እስር ቤት ነው የምንገኘው ምናምን። አሁን የምንጓዘው ቦታ ወደ ልማት ወደ አሚዮ ኮሚኒቲ ይወስደናል። በድጋሚ በሱ ፍቃድ ነኝ። ሁላችሁም ሳብስክራይብ ያደርጋችሁን መዳረስ ላለበት ሰው አደራርሱ። 1000 ሳብስክራይበር አስገቡን እና ብዙ ቦታዎች አሳያችኋለሁ። ይሄ አሁን የምታዩት እስር ቤት ነው ወይም ማረሚያ ቤት ይባላል እና አርባ ምንጭ ማረሚያ ቤት ነው። በጣም የሚገርም ቦታ ነው እና ያ እንደምታዩኝ እኔ ብቻዬን ሳልሆን ብቻዬን እና ሁላችሁም ሳብስክራይብ ያደርጋችሁ እና የምታዩት የሚገርም አርባ ምንጭ ውስጥ የሚገኝ ማረሚያ ቤት ነው እና ያው ከፈለጋችሁ አንብቡ። አርባ ምንጭ ውስጥ የሚገኝ ማረሚያ ቤት ነው። እዚህ ጋር ቤተክርስቲያን ይገኛል። እዚህ ጋር የምታዩት ይሄ እነዚህ ያሉት የኔ ብጦች እዚህ ይገኛሉ እና ብዙ ነብጦች እዚህ ይገኛሉ እና ሁላችሁም ሳብስክራይብ ያደርጋችሁ እና ይሄ ደግሞ መድኃኔዓለም አይደለም አርባ ምንጭ ቅዱስ ሚካኤል ቤተክርስቲያን ይባላል። ይሄ ያው እንደምታዩት ቅዱስ ሚካኤል ቤተክርስቲያን አየንና ታች አርባ ምንጭ ስታዲየም ገና መስራም አርባ ምንጭ ስታዲየም እናያለን።
ይሄ በጣም የሚገርም ቦታ ነው አርባ ምንጭ ስታዲየም። ዋው 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 ሉክ ዚስ ፕሌስ የሚገርም ቦታ ማለት ነው አርባ ምንጭ ውስጥ ማለት ነው የሚሰራ እና እኛ እሱን ሰንጥቀን እናልፍና ወደ ልማት እንሄዳለን። እና ያው በድጋሚ አይሆንም እላችኋለሁ። በሱ ፍቃድ ነኝ። ሁላችሁም ሰብስክራይብ ያደረጋችሁ 1000 አስገቡኝ እላለሁ። ቪዲዮዎችንም ገብታችሁ እያያችሁ ብዙ ቦታ እጄ የሰራሁት ቪዲዮ አለ። ቪዲዮዎችንም እያያችሁ ሰብስክራይብ ያደረጋችሁ ያ ተከተሉኝ እና በጣም ነው የምወዳችሁ። እዚህ ጋር መኪና መንገድ ወጥተናል እና እዚህ ጋር ብዙ ዕቃ የሚሸጡት እናቶች አሉ። ከዛ አሁን እናንተ አንገዛ ምን ላጠነን እናንተ ያ ይሄድን ነው። መሰረተ ልማቶች ምናምን እየተሰሩ ነው፣ ያያችሁ ነው ምናምን በጣም ሁሉም ነገር ደስ ይላል። እና ያው አርባ ምንጭን በቂጧ እናሳያችኋለን። ሁላችሁም ሰብስክራይብ ያደረጋችሁ እንቀጥላለን ማለት ነው። ማይ ጋድ አንተ መኪና በስተ ፋሚሊ ሰብስክራይብ ያደረጋችሁ አሁን እዚህ ጋር ባጃጅ እንጠብቃለን። ኤይ የተርክ ነው አዋቂ እና ፋሚሊ አሁን ባጃጅ እየጠበቅን ነው። ባጃጅ ሲመጣ አንድ ውስጥ እንገባለን ማለት ነው። አለፈ ይሄም አለፈ ሁሉም ያለፉኝ ነው እና ባጃጅ እየጠበቅን ነው። ይሄም አልፎናል ፋሚሊ። ዛሬ ሁሉ እያለፉን ነው። ምንድነው ችግሩ? ምንድነው? ሁሉም እያለፉን ነው። ሃይ ኤንስቲን ፋሚሊ እንግዲህ ማግኘት አልቻልንም። ያው የመጣውን እንገባለን መጣው ውስጥ ፋሚሊ ማግኘት አልቻልንም። እዚህ ጋር እንግዲህ አርባ ምንጭ አዲስ የምትሰራውን ስታዲየም እናያለን። በጣም የሚገርም ስታዲየም ነው የምትሰራው እና ሁላችንም እያያችሁ ነው። እዚህ ጋር የሚገርም ስታዲየም አለ እና ፋሚሊ ሁላችሁም ሰብስክራይብ ያደረጋችሁን በድጋሚ በሱ ፍቃድ ነኝ። ሰብስክራይብ ያደረጋችሁ ቆይ ባጃጅ ውስጥ ልግባ።
የምንጠብቅበት ቦታ ደርሰናል። ችግር የለውም እና ሄደናል። ወርደና ወደ ትምህርት ቤታችን እየሄድን ነው። ሁላችሁም ሰብስክራይብ ያደረጋችሁን ወደ ትምህርት ቤታችን እየሄድን ነው። በድጋሚ በሱ ፍቃድ ነኝ። ሁላችሁም ሰብስክራይብ ያደረጋችሁ እና ምገራርሙ ቦታዎችን አሳያችኋለሁ። አንድ አመት ከምናምን እዚህ ትምሮ ተምሬያለሁ እና ብዙ ነገር ያው አውቄያለሁ ማለት እችላለሁና በድጋሚ ይሄን በሰብስክራይብ አላደረጋችሁ ሁላችሁ ሰብስክራይብ ያደረጋችሁ ወደ ትምህርቱ ደርሰናል እና ልንገባ ነው። ፋሚሊ እየሄድን ነው። You have going to on school. I have a race. እና እንደምታዩት ኳስ ምንጫወተው ምናምን እዚህ ቦታ ነው እና ይሄ የሰከንደሪ እንትኖች ነው። ውሃ ምንጠጣው ከዚህ ነው። ያ አሁን ተዘግቷል ግን እና everyone ሰብስክራይብ ያደረጋችሁ ቀጣይ ባሪፍ መልኩ እንድመጣ አበረታቱ እና ያው ቁንጅና ያኔ ያያችሁ እና ይሄ የፕራይመሪዎች ነው። ይሄ እና እንደምታዩት ይሄ ፕራይመሪዎች ነው እና የሰከንደሪዎች ገና ልንገባ እና ይሄ አሚዮ ኮሚኒቲ ስኩል ነው እና ሰከንደሪዎች ይሄ ነው ማለት ነው። እና ማለት ነው አሁን ይሄ ሰልፍ የምንሰለፍበት ቦታ ነው እና ትምሮውን ታላችሁ እና የሚገርም ቦታ ነው። ፋሚሊ ሁላችሁም ሰብስክራይብ ያደርጋችሁ እና ከጎነው አሁን የምንገኘው ይሄ የ9ኞች ክላስ ነው። ይሄ ደግሞ እንደምታዩት ሽንት ቤታችን ነው። ይሄ ሽንት ቤታችን ነው። ያ ደግሞ እንደምታዩት ያ 10ኛ ክላስ ነው እና ሁሉም የሚገርሙ ናቸው እና በጣም ደስ የሚል ቦታ ነው። እዚህ ጋር መታችሁ ራሳችሁን እንትን የምትሉበት ቦታ ነውና በጣም ደስ የሚል ወር ላይ ምናምን እየሽኩላችሁ አሁን ወርታች ወርደን ክላሶች ምናምን እናያለን። ሌትስ ጎ ማና አይ ባዜ ይሄ ፋሚሊ ስልኬ ተወስዶ ነበር እና ለትንሽ አመለጠኝ። በጣም እዚህ ዘብራ ቦታ ነው። I don't like fake females። በድጋሚ በሱ ፍቃድ ነኝ። ሰብስክራይብ ያደረጋችሁን ተከተሉን። እዚህ ጋር ፍሬንድ ይገኛል እና ያ ፍሬንድ ማለት ነው የሆነ ሀሳብ ሰጣችኋል። ስለዚህ ትምሮ እና እሱ ከኔ በፊት ገብቷል መሰለኝ። ስታውስተ አንድ ሀሳብ ስትስተ አታስታ አንድ ሀሳብ አንድ ሀሳብ ሙካ ባይዘ ከሰከንደሪ ወጥተናል። ወደ ፕራይመሪ አሁን ገብተናል። ይሄ ፕራይመሪዎች ነው እና ያው በጣም ደስ የሚል ቦታ ነው። እዚህ ጋር የምገኘው ጫንቆ ይባላል ወይም በትክክለኛ ስሙ ይመስገን ይባላል። ያራዳ ልጅ ነው። እዛ እንደምታዩት ያ ሜዳ ነው። ኳስ የሚጫወቱበት ነው
እና እኛ ደግሞ ኳስ ምናምን አይነፋን ታውቃለህ። ፋኒ ቪዲዮ ነው ምነፋና ወደ ውጭ ሄድን ነውና አይ ላይክ ዚስ ይሄን ዛሬው ላይ ይሄን ይመስላል። እና በድጋሚ በሱ ፍቃድ ነኝ ይሄን በሰብስክራይብ ያደረጋችሁ ያው ጀለሰም አካውንቱን ሜንሽን አደርግለታለሁ ሰብስክራይብ ያደረጋችሁት እና አበረታቱት። ያው after this the end of vlog come back for next video.